ምን ተሻለው ልጄ? ግራ የገባህ ትመስላለህ። እየጨለመም ስለሆነ እናና ቤት አድረህ ጠዋት ትወጣለህ። እንደዚህ ንጹህና ደግ ሰው ልጄ እስኪ ጭንጥ መቸገር አልነበረቦትም፣ ግን በጣም ነው ማመሰግነው። ከጨረስክ ደግምልሃለሁ። ይቅርታ ግን እዚህ አካባቢ በምንድን ነው የምትኖሩት? ማለት የምትተዳደሩት? አይ ልጄ አሁን የምትጠጣው ወተት አንዲት ላም እቺ ላም ማለት የኛ መተዳደራችን ናት። የሷን ወተት እየሸጥን ነው የምንተዳደረው። አሃ የላሟን ወተት እየሸጡ ነው የሚተዳደረው። እንግዲህ እንዳከበራችሁ ፈጣሪ አክብራችሁ። የእውነት ደግ ሰው ናችሁ። በጣም በሰላም ይሁንስ። አክቹአሊ መኖሪያቸው ነው ማለት ነው። በቃ ይቅርታ አባ እዛ ቤት ቢኖሩትን ሰዎች መርዳት ፈልጌ ነበርና በምን ልርዳቸው የሚለውን ነገር እስቲ ትንሽ እንዲያግዙ። አንዲት ላም ያላቸውን ቤተሰብ ነው የምትለው? አዎ እነሱ። ጥሩ የእውነት እነሱን መርዳት ከፈለክ ላሚቷን ሄደህ ትገዛታለህ። እንዴ እንዴት? የሚተዳደሩበት እኮ ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ እውነተኛ ኑሮ እንዴት? ስለዚህም የእውነት መርዳት ከፈለክ በልሂድ። ሊገላት ነው ጨክነው። በቃ ገደላ። ከዓመታት በኋላ እንዴ ልጄ በስመ አብ። እኔ ሰው አይጠፋኝም። የሆነ ጊዜ ቤት አድረሃል። አዎ አስታውሶኛል። በጣም ነው ደስ የሚለው። እንደማየው ከሆነ ደግሞ ስራ ማግኝተዋል። አዎ የኔ ነው እንዴ። አንተ ከሄድክ በኋላ እኮ ላሚቷ ሞተች። ምን በላውን ነገር አጣን። በቃ ልጄ እና መሞካከር ጀመርን ከልጄ ጋር ከትንሽ ተነስተን እዚህ ቦታ ደረስን እላለሁ። እውነት ነው እልሃለሁ። ማይንድ ይሉታል። ለዛ ሰውዬ ነው ሪስፔክት። ግደለው ላለ ሰውዬ እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ እውነተኛ ኑሮ እንዲኖሩ አይደለም። ላሚቷ እንደሞተች እውነተኛ ህይወት ተጀመረ ይላል። አሁን ራሳችንን እንዲህ እያለን እንጠይቅ። ላም በህይወት ውስጥ አለ ወይስ የለም? በህይወታቸው ለአንዳንድ ሰዎች ኔጌቲቭ የሆነ እናንተ ህይወት ላይ ግን ፖዚቲቭ ነገር አምጥቶ በጣም ቼንጅ ሊያመጣ ይችላል። ብቻ በጣም ትልቅ ትምህርት ነው። ከአያት ለይብናል።